አረብ ሀገር ሰርቼ መጥቼ አግብቼ የወለድኩ እናት ነኝ። ወለደችና ኤርፖርት ጡት አጥብታ ተሰደደች። ምን ያክል ልብ ይነካል። በሰው እጅ ያደገና በእናቱ እጅ ያደገ ልጅ አንድ አይነት አይደለም። ሰላም የተከበራችሁ ውድ ተመልካቾቼ እንደምን አላችሁ? እኔ በጣም ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ዘማሪ ትንሳኤ ድንቁ እባላለሁኝ። ከዚህ በፊት በስደት የነበርኩኝ ነኝ። ዛሬ ከበሩ ላይ እንዳያችሁት ወልዶ መሰደድ የሚል ነው እና ይህን ሀሳብ የመጣሁበት ትልቁ ምክንያቴ እቺ እህታችን ናት። ይዋት እስኪ ያው እንዳያችኋት ኤርፖርት ነው ያለችው። ሁላችሁም ታቋታላችሁ። እቺ ልጅ ኮሜዲ ነገሮች ትለቅ ነበር ማለት ታስቅ ነበር፣ በፀጉሯ በምናምን እየሰራች ማለት ነው። አረብ ሀገር ነበረች እና መጣች፣ አገባች፣ ወለደች። ድጋሚ ይህን የሚያክል ልጅ ጥላ የተሰደደች ነው። መቼም ይዘው አይደለም እየሄደች ያለችው እና እህታችን ህይወት ጥሩ ነው ብላ መጣች፣ አገባች፣ ከዛ ወለደች። ከዛ ህይወት ደግሞ እንደምትፈልገው አልሆነላትም፣ ድጋሚ ተሰደደች። ወልዶ መሰደድ ግን ምን ያክል ይከብዳል! እንዴት ይቻላል? ህይወት ታስችላለች፣ ብዙ ነገር ልታስችለን ትችላለች። ግን የልጅ ናፍቆት እንዴት ይቻላል? በእውነት እኔ እንጃ። እኔ ወልጄ ካየሁት በኋላ እናንተ እናቶች፣ በስደት ያላችሁ እናቶች እጅግ በጣም ታሳዝኖኛላችሁ። በእውነት እኔ ልጄ ቤት የዋልኩኝ ቀንና ቤት ያልዋልኩኝ ቀን የልጄ ሁኔታ ፍጽሞ ይለያያል። እናንተ ተሰዳችሁ ልጆቻችሁን ጥላችሁ በምን አይነት ሁኔታ ነው እናንተ ስራችሁን የምትሰሩት? እኔ በእውነት ስደት አይቼዋለሁ። የቤተሰብ ናፍቆት፣ የሀገር ናፍቆት፣ ብዙ ሁኔታ፣ የስራ ጫና፣ ጭንቀት፣ ሰዎቹ ምን ያረጉኛል፣ ብዙ ነገር ውስብስብ ያለ ህይወት ውስጥ ነው የምትኖሩት። ምንም ደስተኛ ብትሆኑ፣ ምንም ገንዘብ ቢከፈላችሁ፣ ስደት ግን ሰላም የለውም። ይሄን አምናለሁ 100% ማለት ነው። እና ከዚህ ሁሉ ጭንቀት ገና የልጅ ናፍቆት፣ ህይወት ከባድ ናት። ሁላችንም እናውቃታለን። ግን ሌሎቹ እየኖሩ አይደለም? እኛስ እየኖርን አይደለም? ኢትዮጵያ ውስጥ ያለ ነው እየኖርን ነው አይደለም? ኢትዮጵያ ውስጥ ያለው እኔ አትምጡ እንዳትመጡ ኢትዮጵያ እንትን አረብ ሀገር መጥፎ ነው ሲሏችሁ እዛ የተቀመጡ ሰዎች አረብ ሀገር ያሉ እህቶቻችን ራሷ እየሰራች እኛ አትምጡ ትለናለች ብላችሁ እልይዟችሁ ትሄዳላችሁ። ይኸው እዚህ ያለን እኛ ነን የምንመክራችሁ። ስደት መጥፎ ነው፣ በጣም መጥፎ ነው። ሄዳችሁ ሰራችሁ መጣችሁ፣ ድጋሚ ግን አትሄዱ። ህይወት ተጋፈጧት። ባልዮ ይስራ፣ ጉልበቱንም ተጠቅሞ ምንም ሆኖ ጤነኛ ከሆነ ይስራ። የቀን ስራም ቢሆን ሰርቶ አንቺን የማኖር ግዴታ አለበት። መጽሐፍ ቅዱሳዊ ነው ይሄ፣ እኔ አይደለም ያልኩት። መጽሐፍ ቅዱስም ባል ጥሩ ግሩ እንዲበላ ታዘዋል አይደለም? ሴት ልጅ የራሷ የሆነ ጫና አለባት። ስለዚህ እናንተ ስተሰዳችሁ ልጆቻችሁ በሌላ ሰው እያደጉ ልጆቻችሁ ለሌላ ሰው ሰጥታችሁ ማሳደግ ብዙ ነገር ሊያገኙ ይችላሉ። ልጆቻችሁ ብዙ ነገር ጥሩ ምግብ ሊበሉ ይችላሉ በእናንተ ገንዘብ፣ ጥሩ ልብስ ሊለብሱ ይችላሉ። ጥሩ አይምሮ ግን የላቸውም። እውነት ልንገራችሁ፣ የእናንተን ናፍቆት እናንተን የሚያስቡበት ሁኔታ ትምህርታቸው ላይ ብዙ ነገራቸው ላይ ይጎልባቸዋል። አንዳንድ አባት አለ እናትን የሚተካ አባት አለ። ግን እናትና አባት ደግሞ አንድ አይደለም። አባት የራሱ የሆነ ቦታ አለው፣ እናት የራሱ የሆነ ቦታ አላት። እና ሲቀጥል ደግሞ እኛ ጋር የጎደለ አንድ ነገር አለ። እምነት ነው የጎደለብን። እምነት ባይጎለን ኖሮ እግዚአብሔር ልጅን ያክል ሰው እኔ እግዚአብሔር ከሰራው ድንቅ ስራ ሁሉ የሰውን ፍጥረት እኛ ልጆች ከራሳችን አንድ የነበርን ሁለት የነበርን ሶስት አድርጎ ልጅን ያክል ጸጋ የሚሰጥ አምላክ እንዴት ማኖር ያቅተዋል ብላችሁ ታምናላችሁ? እኔ በእውነት እምነት ስላጣን ነው። ከአረብ ሀገር ስንመጣ ሰርቼ መጣሁ፣ አግብቼ ወልጄ ልጆችን አሳድጋለሁ ከነ ችግሬ ብለን ወኔ ይዘን ብንመጣ ኖሮ ድጋሚ ለስደት አንበቃም። ብዙ የተሰደዳችሁ ጓደኞች ያላችሁ አውቃለሁ። ልጆቻችሁን ጥላችሁ መጥታችሁ ደግሞ ህይወት እንዳሰባችሁ አልሆን ሲላችሁ የተሰደዳችሁ አላችሁ አውቃለሁ። እንተዋወቃለን ጓደኞች፣ እዚህ ጋር የምታዩት ቪዲዮ ሁላ ማለት ነው። እና ነገር ግን እምነት ይኖራችሁ ተሰዳችሁ ስትመጡ እኖራለሁ፣ እችላለሁ፣ መኖር እችላለሁ ብላችሁ እግዚአብሔር ይችላል፣ ያግዘኛል፣ ይረዳኛል፣ ድጋሚ ለስደት አልመጣም ብለን እምነት ካለን አንሰደድም።
የሰማይ ወፎች ተመልከቷቸው፣ አይዘሩም አያጭዱም፣ የሰማይ አባታቸው ይመግባቸው ይላል። የምድር አበቦች ተመልከቷቸው ሲያብቡ። እነሱን እኛ ምን ሰው ያልሆነውን የሚመግብ አምላክ ሰው ያክልን ሰጥቶን እንዴት ነው ምን መግበው? ይጉዳልበት። ደህና ልብስም አይልበስ፣ ደህና ምግብም አይመገብ። የእናንተን እናትነት ግን ይፈልጋል። እናንተ የፈለገችው ነገር ልታደርጉለት ትችላላችሁ። ጥሩ ምግብ ይበላል፣ ጥሩ ልብስ ይለብሳል፣ ጥሩ ትምህርት ይማራል። ነገር ግን የምትፈልጉት ልጅ ግን አታገኙትም። እናንተ በአይምሮአችሁ ልጄ እንደዚህ አይነት ልጅ ቢሆን ብላችሁ የምታሰቡት ልጅ አታገኙትም። በምን ምክንያት? በእናንተ እጅ አላደገማ፣ በሰው እጅ ነው ያደገው። ያ ሰው ደግሞ ከእናንተ የተሻለ አድርጎ ሊያሳድገው ይችላል። ነገር ግን ባይሆን ግን እንዳታዝኑ፣ የእናንተ ውለት ነው። በቃ ህይወት ኢትዮጵያ ህዝብ ይኖራል፣ ሁሉም ይኖራል። አንዷ ያው በፊት ታውቃላችሁ እኔ አረብ ሀገር ያለሁኝ ሀበሻ ቤት ነበር የምኖረው። አብዛኞቹ ታሪኬ ታውቃላችሁ ብዬ ስለማስብ ነውና ኢትዮጵያ ሄዳ ስትመለስ ምን አለች መሰለች? የኢትዮጵያ ህዝብ ቸገረኝ ይላል፣ ቸግሮናል ብሎ እኛ ጋር ይደውላል። ነገር ግን ሄጄ ሳየው እነሱ የሚበሉት ስጋ ነው አለች። እነሱ በየቀኑ ስጋ ነው የሚበሉት፣ በየቀኑ የተለያየ ምግብ ነው የሚበሉት። እኛንን እናት የቸገረን አለችኝ። እና እኛንን የቸገረን እውነቷ ነው። በስደት የተቸገራችሁት እናንተ ናችሁ። ኢትዮጵያ ያለ ሰው ንጹህ አየር ይተነፍሳል፣ በፈለገው ሰዓት ይወጣል፣ በፈለገው ሰዓት ይገባል፣ ደስ ካለው ይዝናናል፣ አያጣም። እናንተ ናችሁ የተቸገራችሁት። ኢትዮጵያ ውስጥ ከነ ችግሩ ደስተኛ ሆኖ እየኖረ ነው። እናንተ ከነ ገንዘባችሁ ደስተኛ አይደላችሁ። ገንዘብ ኖራችሁ ደስተኛ አይደላችሁ። ነገም ለምትሄዱም ለምትመጡም ይሄ ትምህርት ለእናንተ ነው። ከተሰደዳችሁ ሰርታችሁ ተለውጣችሁ ኑ፣ አግብታችሁ ወልዳችሁ ኑሩ። የሴት ልጅ ሀብቷ ልጇ ነው። የሴት ልጅ ትልቁ ጸጋዋ ልጇ ነው። ስለዚህ አግብታችሁ ወልዳችሁ አትሰደዱ። እንዴ ባለቤታችሁስ? እኔ ትዳር ውስጥ የምኖር ሰው ነኝ። ትዳር ምን እንደሆነ ጠንቅቃችሁ ካወቃችሁት በትዳር ውስጥ መቼ ነው እናንተ ለህይወታችሁ ለትዳራችሁ ጊዜ የምትሰጡት? እድሜ የሚባል ነገር እኮ አለ። ብዙም ያመልጣችሁ ነገር ይኖራል። እውነቴን ነው። ብዙ በህይወታችሁ በእድሜያችሁ ብዙ የሚያመልጣችሁ ነገር ይኖራል። ወንዱስ ቢሄድስ፣ ሌላ ሴት ጋር ቢሄድስ? ወንድ እኮ ነው። ምንም ብታምኑት ምንም ነገር ቢሆን የሆነ ክስተት ቢፈጠር ልታዝኑ አይገባም። የእናንተ ጥፋት ነው። ወንድ ልጅ ሰርቶ ያኑራችሁ። እናንተ ሴት ሁኑ፣ እናት ሁኑ፣ ጥሩ ሚስት ሁኑ። ማኖር ካቃተው እናንተ ከልጆቻችሁ ጋር የቀን ስራ ሰርታችሁ አንድ ልጅም ቢኖራችሁ አሳድጉ። እኔ ትልቁ ጉዳታችን እምነታችን ነው የምለው። በቃ እምነታችን ነው። እግዚአብሔር በቃ በምንም ነገር ካመን ነው አይጥልም። ባለፈው የሆነ ቪዲዮ ሰርቻለሁ። እግዚአብሔር ካመን ነው አይጥልም። ልጅህ የሰጠኸኝ አምላክ ይሄን ልጅ እስኪ ልጅ ሳሉት በምን ሚሊዮን በስንት ሚሊዮን ትሸጣላችሁ? ልጅ ሽጡ ብትባሉ በምንም አይነት ሁኔታ ነፍሳችሁ ትሰጣላችሁ እንጂ ልጆቻችሁን አትሸጡ። ነገር ግን ይሄን የሰጣችሁ እንዲህ ውድ ነገር የሰጣችሁ አምላክ ማኖር ያቅተዋል ብላችሁ ታስባላችሁ? ይሄ መብል መጠጥ ልብስ ያቅተዋል? አያቅተውም። በእውነት በእግዚአብሔር ታመኑ እህቶቼ። ተው፣ አትሰደዱ። እኔ እንጃ እኔ ዛሬ ስሜታዊ ሆኜ ነው። እቺ ልጅ በጣም አሳዘነችኝ። ሁሌም ሳያት ታሳዝነኛለች። እያየኋት አረብ ሀገር የነበረችበት ሁኔታና እዚህ ያለችው ሁኔታ ሳያት ከስታ ነበረ። የሆነ ቪዲዮዋን ሳያት ኮሜንት አደረግላት ነበር። ምን ነው እቴ ከስተሻል በጣም ምናምን ብዬ። ያው ሰው ከሳህ አይባልም። ነገር ግን ይሄ መንፈስ ጥንካሬ የሚያስፈልጋት ልጅ እንደሆነች ታስታውቅ ነበረና የመንፈስ ጥንካሬ ትልቅ ነገር ነው እህቶቼ። ይሄን ቪዲዮ ለሁሉም እህቶቻችሁ እንዲደርስ ሼር አድርጉት፣ ኮሜንት ላይክ አድርጉት። ከስደት የሚሄዱትም የሚመጡትን እህቶቻችሁ ታደጉ። ስደት ይብቃ። ሴት ልጅ እድሜዋ በስደት መጨረስ ይብቃ። ገና አሁን ብዙ ሰው እየተሰደደ ነው። ለምን እንደሚሰደድ ታውቃላችሁ? ኢትዮጵያ ውስጥ መኖር አልችልም ብሎ ስለሚያምኑ እኮ ነው። ኢትዮጵያ ውስጥ እኔም ማመን ነበር አልኳችሁ። እኔ ከዚህ በፊት እሸቱ ጋር ቀርቤ ተናግሬያለሁ። አረብ ሀገር ካልሄድኩኝ መለወጥ አልችልም። እመቤቴ ምስክሬ ናት። እኔ በአረብ ሀገር ገንዘብ አንዱ ያመጣሁት ወቅት ተጠፍቶብኛል። ያመጣሁት ስልክ ተሰብረዋል። ያመጣሁት ላፕቶፕ ተሰብረዋል። ገንዘቡ የት እንደሄደ አላውቅም።
ነገር ግን አይምሮ ያሳመንኩት ቀን በሀገሬ መኖር እንደምችል ያሳመንኩት ቀን አኖረኝ እግዚአብሔር። በብዙ መንገድ ያኖራል እግዚአብሔር። ይችላል። ተው፣ ለስደት ለባዕድ ለመገዛት አትሩጡ። እኔ በሌላም ቪዲዮ መለሳለሁ። ሌላም የምሰራው የምፈልገው ቪዲዮ አለ። የሚሰደዱት እህቶቻችን፣ እዚህ ሰው ቤት የሚሰሩት እህቶቻችን ለነሱ የምሰራው ቪዲዮ አለኝ። ነገር ግን ዛሬ እችን እህታችን ስላየሁኝ እናንተም በስደት የምትኖሩ እህቶቼ ተስፋ ሳትቆርጡ መጥታችሁ ኖራችሁ ልጆቻችሁን አሳድጉ እላለሁ።